السلام عليكم ورحمة الله وبركاته. እራት አብረን እንስራ። በቃ ይሄ ሽንኩርት አድርጋለሁ፣ ዘይት አድርጋለሁ። ፍርፍር ነው የምሰራው ማለት ነው እና አብረን እንስራ። እንደዚህ ሆኖ ይበስላል። ትንሽ ደግሞ ከዛ ቤተሰቦቼ ይሄው ዘይትና ሽንኩርቱ በስሏል ማለት ነው። በርበሬ እናደርጋለን። ያው በርበሬ ሳልሳም እናደርጋለን። ምክንያቱም የዚህ በርበሬ እንዲያገራችን አይደለም መቼም። እሺ በጣም ነው ከዛ ሳልሳ እንጨምራለን። እንደዚህ እናደርግና ችግር የለው። ከዛ ነጭ ሽንኩርትም እናደርጋለን ቤተሰቦቼ። እንደዚህ በርበሬው የሚያቃጥል ከሆነ ማለት ነው እንደዚህ ነጭ ሽንኩርቱን አብረን አድርገን ሽት ስናደርገው እና ደግሞ ብስል ሲል ከዛ አሪፍ ነው። ከዛ እንደዚህ ካደረኩ በኋላ ደግሞ ምንድነው እንትን ማለት እንደዚህ ካደረጉ በኋላ ማለት ነው ምን እናደርጋለን? ቲማቲም እንጨምርበታለን። ለምንድነው ቲማቲሙን ከላይ የምናደርገው? በርበሬውን እንዳያቃጥል ያደርገዋል ማለት ነው። ከዛ ይሄው ቲማቲሙን አደርጋለሁ። እንደዚህ እናደባልቀውና እንትኑን ቀደስ እናደርገዋለን። እሳቱን እንትን እንዳይ ቀስ እያለ ብስል ሲል ማለት ነው ጣዕም ይኖረዋል። እዚህ ደግሞ አንዲት አድር ጓደኛ አለችኝ ከጎን እየሰራች ታንኳኳብኛለች ማለት ነው። እንደውም ባረግሽ ይሻላል። ቤተሰቦች ይሄን ይመስላል። ግን ባህራት ጨምሬያለሁ ማለት እንደናንተ ለመቅረጽ አልተመቸኝም። ሶሪ። ይሄን ይመስላል እና አሁን እንጀራዬን ቆርጣለሁ ማለት ነው። ይሄን ይመስላል። ጨምሬያለሁ። ገልበጥ እናደርገዋለን። እዚሁ ላይ እሳቱ ላይ እንዳለ ስናደርገው የሆነ ጣዕም ይኖረዋል ማለት ነው። ቤተሰቦቼ አገር ስገባ በቃ ምግብ ቤት እከፍታለሁ። አሁን ቀምሾ ከጣፈጠ ማለት ነው። እና ገልበጥ ቅርጹ እንዳይጠፋ እንደዚህ እናደርገዋለን። ከዛ በዳቦ እንዲበላ እንዲሆን እናደርገዋለን ማለት ነው። ጣዕሙን ደግሞ እስኪ ቀምሰ ነው ይሄን ይመስላል።
ይሄን ይመስላል ማለት ነው ቤተሰቦቼ። ጨርሻለሁ። ይሄንን ይመስላል። ይጣፍጣል፣ አሪፍ ነው። ሞክሩት እስኪ እንደዚህ አድርጋችሁ። ከዛ ደግሞ ያው ታውታላችሁ ማለት ነው ጣዕሙን። እኔ ተመችቶኛል እና ቤተሰቦቼ ሰብስክራይብ አድርጉኝ። ግን ማለት ነው ሰብስክራይብ እየተደረገ ሰብስክራይብ እያነሳ በጣም እያናደደኝ ነው። ግን ያው ተስፋ አይቆረጥም። ዩቲዩብ ስንሰራ ተስፋ መቁረጥ የለብንም። ጀግናዎች መሆን አለብን። ቶሎ ተስፋ አይቆረጥም መቼም በስራ ላይ አይደል እንዴ? ስለዚህ ተስፋ አልቆርጥም ብዬ ነው እንጂ በጣም ነው የሚያናደው እላችኋለሁ ቤተሰቦቼ። ሰብስክራይብም አድርጉኝ፣ ላይክም አድርጉኝ፣ አበረታቱኝ፣ እንበረታታ የኔ ውድ ቤተሰቦች። ሰላማችሁ ብዝት ይበልልኝ በያላችሁበት ዓለም ዳርቻ። አላህ ከእናንተ ጋር ይሁን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።